በታሪካችን ጅማሮ ላይ የፊልሙ ዋና ገጸ ባህሪ የሆነችውን ዩንሱል የተባለች ቆንጂዬ ልጅ እናያለን። ዩንሱል የመጀመሪያ ደረጃ ተማሪ ስትሆን መኪና ውስጥ ተቀምጣ የፖፕ ሙዚቃ እያዳመጠች እናቷን መምጣት እየተጠባበቀች ነበር። ልክ እናቷ ዩጂውን ስትመጣ ግን ፈጠን ብላ ዘፈኑን ወደ ክላሲካል ፒያኖ ሙዚቃ ትቀይረዋለች። ዩንሱል የፒያኖ ውድድር ነበረባትና እዛ ውድድር ላይ ለመሳተፍ እየሄደች እንደሆነ ይፋ ይደረጋል። እናቷም ከምንጊዜውም በላይ ይህን ውድድር እንድታሸንፍ አጥብቃ እየገፋፋቻት ነበር። በመንገዳቸውም ላይ እናትየው ልጅቷ እንዴት አድርጋ ፔጅ ተርነር በመሆን ተቀናቃኟ ጂንሞክን ማሸነፍ እንዳለባት ትነግራት ጀመር። ፔጅ ተርነር ማለትም ውድድሩን ማሸነፍም ሆነ ማበላሸት የሚችል ሰው ማለት እንደሆነ ታስረዳታለች። በመቀጠልም የፒያኖ ቁልፎች የሰፈሩበትን ወረቀቶች ሰጣት በጥሞና እንድትመለከታቸው ታደርግና ተቀናቃኟ ምንም ቢያደርግ ውድድሩን ሊሸነፍ እንደሚችል ዘዴዎችን ትነግራታለች። ዩንሱልም እናቷ የምትላትን በዝምታ እየተከታተለች ወረቀቶቹን ማገላበጥ ትጀምራለች። በመቀጠልም ጂንሞክ ውድድሩን ለመጀመር መድረክ ላይ ወጥቶ ወደሚገኝበት ክፍል እንዘዋወራለን። የውድድሩ ዳኞችም የጂንሞክን የፒያኖ ቁልፎች የያዙትን ወረቀቶች የሚያገላብጥለትን ፈቃደኛ የሆነ ሰው ከታዳሚዎቹ መሃል እንዲወጣ ጥሪ ያደርጋሉ። በዚህ ጊዜም ዩጂን ፈጠን ብላ ልጇን ትመለከታትና ፈቃደኝነቷን በአንገቷ ምልክት ታሳውቃታለች። ዩንሱልም እጇን ታወጣለች። ከዚያም ትመረጥና መድረኩን ትቀላቀላለች። ነገር ግን እናትየው ባልጠበቀችው መልኩ ዩንሱል ጂንሞክን ከመረበሽ ይልቅ በተገቢው መልኩ ጊዜዋን እየጠበቀች የፒያኖ ገጾችን ትገልጥለት ጀመረች። ከዓመታት በፊት ጂዮን የጂንሞክ ፒያኖ አስተማሪ ሆና ስታሰለጥነው ወደ ነበረችበት ወቅት እንሄዳለን። ልጁ በተገቢው ሁኔታ መሳሪያውን እየተጫወተ ሳለ ጂዮን በደንብ ለመጫወት ከመሞከር ይልቅ ሙዚቃው የሚፈጥረውን ስሜት እንዲያጣጥመው ትመክረዋለች። የንግግሯም ልጁን በጣም ያስቆርፈዋል። አባቱ ልክ ከሥራ እንደገባ መምህርቷ ያለችውን ነግሮት በአስቸኳይ ሌላ አሰልጣኝ እንዲቀጥርለት ይጠይቀዋል። በሚገርም ሁኔታም አባትየው እሷን ሳያናግራትና ምንም ነገር ሳይጠይቃት በቀጥታ የልጁን ጥያቄ ይቀበልና ከሥራ ያሰናብታታል። ልክ በዚህ ጊዜ ታዲያ በወቅቱ አብራቸው የነበረችው ዩንሱል ከመቅጽበት ፒያኖን ባልጠበቁት መልኩ ውብ አድርጋ መጫወት ትጀምራለች። የጂንሞክ አባትም የሚያዩን ማመን ተስኖት ቆሞ ይቀራል። እናትየውም ልጇ እንደዛ የመጫወት ክህሎት እንደነበራት አታውቅም ነበርና በችሎታዋ በጣም ተደማ ትመለከታታለች። ከዚያም ቀባ አድርጋ ልጇን ትይዝና አሰሪዋ ሰጥቷት የነበረውን ደሞዝ ወርወራለት ልጇን ይዛ ለመውጣት ትቻኮላለች። ከመውጣቷ በፊትም ጂንሞክን ጨምላቃ ብላ ትሰድበዋለች። ከዚያ ቀን በኋላም ዓላማዋ ልጇን በትምህርት ቤቷ ውስጥ አለች የተባለች ፒያኒስት ማድረግ እንደሚሆን ተወስናለች። ወደ አሁኑ ጊዜ ስንመለስ ጂንሞክ የፒያኖ ውድድሩን ይጨርስና የዩንሱል ተራ ይደርሳል። እሱም በተመሳሳይ ገጾቹን ሊገልጥላት እንደሚፈልግ እጁን በማውጣት ለዳኞቹ የምረጡኝ ምልክት ይሰጣቸዋል። ከተፈቀደለት በኋላ ግን በጣም ከባድ የሆነ ሙዚቃ ይመርጥላታል። ዩንሱልም በዚህ በጣም ትደነግጣለች። ሆኖም ግን ወዲያው ሐሳቧን ተሰበሰበና በሙሉ ራስ መተማመን መጫወት ትጀምራለች። መሃል ላይ ግን ጂንሞክ ሆን ብሎ ገጾቹን መሬት ይጥልባታል። ዩንሱልም ያለምንም መደናገጥ በተለማመደችው መሰረት ያለያንከን ውድድሯን ታጠናቀቃለች። ካፍታ በኋላም ውድድሩ በዩንሱል አሸናፊነትና በጂንሞክ ሁለተኛነት ይጠናቀቃል። ለዓመታት እሷ አንደኛ እሱ ደግሞ ሁለተኛ ሆኖ ያጠናቀቁ ነበርና ጂንሞክ አሁንም ሊያሸንፋት ባለመቻሉ በጣም ይበሳጫል። በሌላ በኩል የረጅም ሜትር ዝላይ ተሳታፊ የነበረው ቻሲክ የተባለ ወጣት ውድድሩን ለማካሄድ ተራውን እየጠበቀ ሳለ ከርቀት ላይ አንዲት ሴት እናቱን እየገፈተረቻት እንደሆነ ይመለከታል። ወዲያውኑም በንዴት ወደ ሜዳው ዘለው ለመግባት ሙከራ ያደርጋል። ሆኖም ግን አሰልጣኙ ይዘውና ሊያረጋጋው ይሞክራል። ቻሲክን በንዴት ይሞላና የዝላይ ሜትሩን ወደ 5.3 ሜትር ከፍ እንዲያደርገው ይጠይቀዋል። አሰልጣኙ በድጋሚ ሊያረጋጋው ቢሞክርም ቻሲክ ግን የሚለውን እንዲፈጽም አጥብቆ ይነግረዋል። ማንም ባልጠበቀው መልኩ ቻሲክ በቀላሉ መሰናክሉን ያልፈውና የሀገራቸው አዲስ ሪከርድ ባለቤት ይሆናል። ቻሲክም ቀጠለና በቀጣይ የሚዘለው 5.5 ሜትር እንደሆነ እየጮኸ ሲናገር አሰልጣኙ አፉን አፍኖ ይዘውና ኮሪያ ውስጥ ተሞክሮም የማያውቅ ሜትር እንደሆነ ነግሮት ፈጽሞ እንደማይችል ያሳውቀዋል። እሱ ግን ውስጡ እየተሰማው የነበረውን ኃይል ሊያሳውቀው እየሞከረ መሰናክሉን በስኬት እንደሚያልፈው ይነግረዋል። አሰልጣኙም ቻሲክ ባለው መሰረት ጎንበስ ሲልና እግሩን በትኩረት እየተመለከተ በስተመጨረሻ መሰናክሉን እንዲሞክር ይፈቅድለታል። በሌላ በኩል ዩንሱል ውድድሩን አሸንፋ ልክ እንደወጣች ከእናቷ ጋር ትገናኛለች። እናትየውም በድሏ የተሰማትን ደስታ ገልጻላት መለስ ብላ ግን ባለቻት መሰረት ትዕዛዟን ባለመፈጸሟ እንደተቀየመቻት ታሳውቃታለች። ልክ በዚህ ጊዜ ጂንሞክ ባጠገባቸው ያልፋል። ከዚያም ጆን ሮጥ ብላ አጠገቡ ትሄድና ሁለተኛ በመውጣቱ የተወሰነ ማሻሻል እንዳሳየ ነግራው የእንኳን ደስ አለ ምኞቷን በመጻት ትቸረዋለች። ነገር ግን ጂንሞክ አግባብ ያለውን ምላሽ ይሰጣትና ጥሏት ይሄዳል። እናትና ልጅየውም ተያይዘው ወደ ቤታቸው ያመራሉ። ከዚያ በኋላ ጂንሞክ በቀጥታ ወደ ቤተ ክርስቲያን ይሄድና ዘወትር ለምትነቃውና አሳነሳ ለምትመለከተው ጂዮን ተገቢውን ቅጣት ፈጣሪው እንዲሰጣት አጥብቆ ይማጸናል። በሌላ በኩል ቻሲክ በውስጡ ጸሎቱን እያደረሰ ዝላዩን ለማድረግ ይዘጋጃል። መሰናክሉን በስኬት አልፎት ወደ መሬቱ እየተመለሰ ሳለ ግን የዘለለበት ዱላ በሽሽቱን ይመታውና ከባድ ሕመም ውስጥ ይገባል። አሰልጣኙና ሌሎች ባልደረቦቹን በፍጥነት ይዘውት ወደ ሆስፒታል ለመሄድ ይቻኮላሉ። ቤተክርስቲያን ውስጥ የነበረው ጂንሞክም ከአንድ ጓደኛው ይደወለለትና ጂዮንና ዩንሱል ስለደረሰባቸው ከባድ መኪና አደጋ ይነግረዋል።
ዩንሱል በአደጋው የማየት ችሎታውን እንዳጣች ሲሰማም በድንጋጤ ብድግ ይልና ከፊት ለፊቱ የነበረውን በፈጣሪው አምሳያ የተቀረጸውን ምስል ይመለከታል። እናትና ልጅም ሆስፒታል ውስጥ ምርመራቸውን እያካሄዱ ነበር። ዩንሱል ሐኪሙ በሚነግራት መሰረት ትዕዛዞችን ለመከተል ብትሞክርም እያደረገች የነበረው በሙሉ ሳይሳካላት ይቀራል። የገዛ እናቷንም መለየት ይከብዳታል። በዚህ ጊዜም ሐኪሙ ለጂዮን የልጇን የአይን እንቅስቃሴ የሚቆጣጠረው ዋነኛ ነርቭ በጣም እንደተጎዳና በሱም የተነሳ ማየት የተሳናት እንዳደረጋት ይነግራታል። እናትየው የሐኪሙን ንግግር ፈጽሞ ማመን ቢሳናትም ዞር ብላ ልጇ ላይ ያፈጠጠች አሁንም ቢሆን የፒያኖ ልምምዷን ማቆም እንደሌለባትና አይኗንም እየተሻላት እንደመሄድ ትነግራታለች። ከዚያም የመጣባቸውን የሕክምና ክፍያ ለመክፈል ትወጣለች። በተመሳሳይ ቀንም ቻሲክ ቀጣዩ ክፍል ውስጥ ሕክምና እየተደረገለት ነበር። ሐኪሙም የዘር ፍሬው ጤነኛ እንደሆነ ይናገራል። ነገር ግን ህመም የሌለበት ህይወት ለመምራት ከአሁን ወዲያ ማንኛውንም አይነት የስፖርት እንቅስቃሴ ማቆም እንዳለበት ያስጠነቅቀዋል። ቀጠለናም የጀርባ አጥንቱ በጣም ስለተጎዳ በአስቸኳይ ቀዶ ጥገና ማድረግ እንዳለበት ይነግረዋል። ቻሲክ በዚህ ንግግር ውስጡ ቢሸበርም አጠገቡ ለነበረችው እናቱ ሲል ምንም ያልተሰማው ለመምሰል ይሞክራል። በሌላ በኩል ጂንሞክ ቤት ውስጥ ቁጭ ብሎ ዩንሱል ስላጋጠማት ነገር እያሰበ በጣም ያዝናል። ስለሆነም ሆስፒታል ሄዶ ሊጠይቃት ይወስንና መንገድ ይጀምራል። በመቀጠልም አበባ ሊገዛላት በማሰብ ወደ አንድ ሱቅ ጎራ ይላል። ሆስፒታል ውስጥም ቻሲክ በድንገት ከዩንሱል ጋር ፊት ለፊት ይገናኛል። እሷም ትህትና በተሞላው መልኩ የሆስፒታሉ የመጨረሻ ጣሪያ ፎቅ ላይ እንዲወስዳት ትጠይቀዋለች። እሱም ማየት እንደማትችል ሲገባው ያለችውን ይተውና ወደ ሆስፒታሉ የመኪና ማቆሚያ ስፍራ ይወስዳታል። ልክ አድርሷት ዞር ሲል ግን ዩንሱል ከፎቅ ላይ ተምዘግዝጋ ለመውደቅ ወስና ነበርና ቀስ በቀስ መወጣጫውን ይዛ መዘጋጀት ትጀምራለች። በዚህ ጊዜ ግን ቦታው ላይ ደርሶ የነበረው ጂንሞክ ምን እያደረገች እንደሆነ በድንጋጤ ይጠይቃታል። እሷም እንዳይጠጋት እያስጠነቀቀችው እንደዚህ ታማም ልትረዳት ባልቻለችው እናቷ ተስፋ መቁረጧን ገልጻ ከዚህ በኋላ የመኖር ፍላጎት ስለሌላት ለመሞት እንደወሰነች ትነግረዋለች። ከዛም አይኗን ትጨፍንና ብረቱን ለቃው ወደ ታች ትወድቃለች። ነገር ግን መሬት ከመድረሷ በፊት ቻሲክ ቀብ አድርጎ ይይዛታል። ቻሲክ መሬት ካወረዳት በኋላ ይህን ፈርቶ የፎቁ መጨረሻ ላይ ሆን ብሎ እንዳልወሰዳት ነግሯት ከአሁን በኋላ እናቷን ጥፋተኛ ከማድረግ ይልቅ እሷ ራሷ እንደ ትልቅ ሰው ማሰብም ሆነ ኃላፊነት መውሰድ መጀመር እንዳለባት ተናዶ ይነግራታል። ከዚያም ጊዜያት ይነጉዳሉ። የስፖርት እንቅስቃሴዎችን ያቋረጠው ቻሲክም ጊዜውን በሙሉ ቤት ውስጥ በመሆን በድብርት ማሳለፍ ይጀምራል። ይህን የተመለከተችው እናቱ ሁዋንግም በሁኔታው መጨነቅ ትጀምራለች። ከዚያም የልጅነት ፎቶግራፎቹን ከያዙት አልበሞች መሃል አንዱን ታገላበጠና አንድ ፎቶ መርጣ ታወጣለች። እናትና ልጅ ለአራት በቀረቡ ጊዜ እናትየው በስተመጨረሻ ለልጇ ስለ አባቱ ልትነግረው ተወስናለች። ስለሆነም ቀደም ሲል ያወጣችውን ፎቶግራፍ ትሰጠዋለች። ወላጅ አባቱም ሀገሪቷ ውስጥ አሉ ከሚባሉ ታዋቂ ፒያኒስቶች መሃል አንዱ እንደሆነ ትነግረዋለች። ቻሲክም በዚህ ዜና በጣም ደስ ይሰኛል። ወዲያው ግን መለስ ሲልና ለምን እስካሁን ደብቀው እንደቆየች ተበሳጭቶ ይጠይቃታል። እሷም እርጉዝ መሆኗን ያወቀችው ከአባቱ ጋር ከተጣላች በኋላ እንደሆነና በዚያን ጊዜም ይህን እውነታ ለሱ መንገር አሳፍሯት እንደተወችው ትነግረዋለች። ቀጠለችናም ምንም እንኳን በስፖርት መቀጠል ባይችልም ፒያኒስት የመሆን ተሰጥኦ ግን በደም ውስጥ ያለ መሆኑን ገልጻ በሚፈልገው ጊዜ መማር መጀመር እንደሚችል ትነግረዋለች። በሌላ በኩል ዩንሱል ቤቷ ተመልሳ ከእናቷ ጋር ስትጫወት እናያለን። ራሷን ችላ እንደ በፊቱ ትምህርት ቤት በድጋሚ መሄድ እንደምትፈልግ ብትነግራትም እናትየው ግን አሻፈረኝ ትልና በብሬል ፒያኖ ሊያስተምራት የሚችል አዲስ አስጠኝ እንዳገኘችላት ትነግራታለች። ዩንሱልን ስትሰማ ራሷን መቆጣጠር ያቅታትና በንዴት ተሞልታ ከአሁን ወዲያ ፒያኖ መማር እንደማትፈልግ ትነግራታለች። በተጨማሪም ትምህርቷን በአግባቡ ተምራ መመረቅ ምኞቷ እንደሆነ ታስረዳታለች። ዩጂዮን ተስፋ ባለመቁረጥ ነገሩን ልታስረዳት ስትሞክር ዩንሱል ያለ ወትሯ እየጮኸች እንደወሰነች ትነግራታለች። በተመሳሳይ ጊዜም ቻሲክ በደስታ ተውጦ አመሻሹ ላይ መንደራቸው ውስጥ እየዘለለ እየሄደ ሳለ አባቱ በቅርቡ ሊያዘጋጀው ያቀደውን ኮንሰርት ማስታወቂያ ይመለከታል። ወዲያውንም ጊዜ ሳያባክን ፒያኖ የመማር ፍላጎቱ በውስጡ ይሰርጻል። በማግስቱ ዩንሱል ራሷን ችላ ትምህርት ቤት ለመሄድ ዝግጅቷን ታጠናቀና ከቤት ትወጣለች። እናቷ ልትከተላት ስትሞክር ግን እርዳታዋን እንደማትፈልግ በቁጣ ትነግራታለች። እየተከተለቻት እንደሆነ ስታውቅም በንዴት በድጋሚ ትጮህባታለች። በዚህ ጊዜም እናትየው ወደ ኋላ ለመቅረት ትገደዳለች። ነገሮቹን ከርቀት ሆኖ ሲከታተል የነበረው ጂንሞክ ቀስ ብሎ ከኋላዋ ሊከተላት ይወስናል። ባስ ላይ ስትወጣም በድብቅ እየከፈለላት የተለያዩ በሮችን ከፍቶ መግባትና መውጣት እንድትችል ያደርጋታል። ወደ ክፍል ለመግባት ሙሉ ዝግጅቷን እንዳጠናቀቀች እርግጠኛ ከሆነ በኋላም ቀስ ብሎ እሱም ወደ ራሱ ክፍል ያመራል። በሌላ በኩል ቻሲክ የዩንሱል ትምህርት ቤት ይሄድና መመዝገብ እንደሚፈልግ ለአስተዳዳሩ ይነግረዋል። መምህሩ ግን እንደማይችልና ከወላጅ ጋር መምጣት እንዳለበት ነግሮ ይመልሰዋል። ካፍታ በኋላ ዩንሱል የትምህርት ቤታቸው ካፌ ውስጥ ምግብ ለመውሰድ እየሞከረች ሳለች ድንገት ትሪው አጠገቧ የነበረች ልጅ ላይ ይወድቅባታል። ምግቡ የተደፋባት ተማሪ በቁጣ ስተመናጨቃት ወዲያውኑ ጂንሞክ ከተፍ ይላል። ከዚያም የዩንሱልን እጅ ይዞ ያነሳትና ይዟት ይሄዳል። ካፍታ በኋላም ዩንሱል የክፍል ኃላፊያቸው መምህርት ቢሮ ትጠራና ትሄዳለች። መምህርቷን በዝግታ ምናልባት ዩንሱል በተለያዩ ድርጊቶቿ ሊያግዛት የሚችል አንድ በጎ ፈቃደኛ መፈለግ ሳይጠበቅባት እንደማይቀር ትነግራታለች።
እሷን ፈጠን ብላ ሁሉንም ነገር በራሷ ማከናወን እንደምትችልና ሰው እንደማያስፈልጋት ፈጠን ብላ ትመልስላታለች። ነገር ግን መምህርቷ ቀደም ሲል ካፌ ውስጥ ስለተፈጠረው ክስተት ጠቀስ ስታደርግላት ዩንሱል በአስተማሪዋ ሐሳብ ተስማማለች። በዚህ ጊዜም ቻሲክ ከየት መጣ ሳይባል አጠገባቸው ይመጣና ዩንሱልን በበጎ ፈቃደኝነት ሊረዳት እንደሚችል ገልጾ በምትኩ ግን ትምህርት ቤታቸው ውስጥ መማር እንዲችል ይፈቅዱለት ዘንድ ይጠይቃል። ዩንሱልም በሐሳቡ ተስማማለች። ካፍታ በኋላ ሁሉም ተሰብስበው ወደ ፒያኖ ክፍለ ጊዜያቸው ያመራሉ። ቻሲክ ስለ መሳሪያዎቹ ምንም የሚያውቀው ነገር አልነበረምና ከዩንሱል አጠገብ ተቀምጦ በመገረም ስለ ሙዚቃ መሳሪያዎቹ ያወራት መለፍለፍ ይጀምራል። ክፍለ ጊዜው ከተጠናቀቀ በኋላም ጂንሞክ ዩንሱል የነበረችበት መጸዳጃ ክፍል ድረስ ይሄድና እስከዛሬ የነበራቸውን የተፎካካሪነት ስሜት ወደ ኋላ አድርገው ጓደኛሞች እንዲሆኑ ሐሳብ ያቀርብላታል። እሷ ግን ሳትመልስለት ችላ ትለዋለች። ጂንሞክ ተስፋ ባለመቁረጥ በድጋሚ ጥያቄውን ሲያቀርብ ዩንሱል ምናልባትም ያኔ ውድድሩን እንዳሸነፈች ይህን ጥያቄ ያቀርቡላት ቢሆን እሺ ብላ ሊሆን እንደሚችል ትገልጽለታለች። አሁን ላይ ግን ማየት ስለተሳናት ብቻ በመጠየቁ እሺታውን ማግኘት እንደማይችል ትነግረዋለች። በሌላ በኩል የቻሲክ እናት የልጇ ክፍል ስትገባ ባልጠበቀችው መልኩ ግድግዳው በሙሉ ስለ ፒያኖ በሚገልጹ አቴሬራዎች እንደተሞላ በግርምት ትመለከታለች። ቻሲክ በበኩሉ በእሁድ ምድር ሳይቀር ቤተ መጻሕፍት እየሄደ ያለመታከት የተለያዩ ስለ ፒያኖ የሚገልጹ መጻሕፍቶችን ያነባል። በሳምንታት ውስጥም ከክፍል ተማሪዎቹ የአድናቆት ጭብጨባን ያስቸረውን ዕውቀት ይቀስማል። ዘወትር የትምህርት ክፍለ ጊዜያቸው ከተጠናቀቀ በኋላ ቻሲክ ዩንሱልን እየተከተለ ቀኑን ሙሉ ስለተማሩት ነገር በዝርዝር ይነግራታል። እንዲህ ያለ እርዳታውን ቢቀጥልም እሷ ግን አሁን ድረስ አብራው ሳይክሉ ላይ ወጣ ቤቷ ለመሄድ ፈቃደኛ ሳትሆን ትቀራለች። አንድ ቀን ታዲያ ዩንሱል ብቻዋን ወደ ቤት እየሄደች ሳለች አንድ ውሻ ይዞ ሲጓዝ የነበረ ሰው አጠገቧ ይመጣና በዱላ ውሻውን እንደመታቸው ገልጾ ይጮህባት ጀመር። ልክ በዚህ ጊዜ ግን ቻሲክ ከተፍ ይልና ሰውየውን አመናጭቆ እየተቆጣው ከነውሻው ካጠገባቸው ዞር እንዲሉ ያደርጋቸዋል። ከዛም ሳይክሉ ላይ ከኋላው አስቀምጧት ጉዞ ይጀምራሉ። እሷን ባልጠበቀችው መልኩ ነፋሻማው አየር ፊቷን ሲመታው ደስ ትሰኛለች። ካፍታ በኋላም የቤቷ ደጃፍ ላይ ይደርሳሉ። በዚህ ጊዜም ዩንሱል እናቷ ሳታየው በፊት በአስቸኳይ እንዲሄድ ትነግረዋለች። ነገር ግን ቀደም ብላ ደጅ ላይ ስትጠብቃት የነበረችው ጂዮን እያየቻቸው ነበርና ጠጋ ብላ ልጇን ያዝ አድርጋት ቻሲክን አመስግነው አንድ ቀን ለእራት እንደሚጠሩት ትነግረዋለች። እናትና ልጅ ወደ ውስጥ ከገቡ በኋላ ግን ቻሲክ መሬት ወድቆ የነበረውን የዩንሱልን ዱላ ያገኘዋል። ሊመልስላት በማሰብ ወደ በራቸው ጠጋ ሲል ግን እናትየው ዩንሱል ላይ እንዴት ከማንም ቦዘኔ ጋር ገጥመሽ ሕይወትሽን አደጋ ላይ ተጠያለሽ እያለች ስትጮህባት ይሰማል። ወዲያውኑም ዩንሱል እያለቀሰችና በቁጣ ተሞልታ ቻሲክ መልካም ሰው እንደሆነ በሱ የተነሳም በሕይወቷ ለመጀመሪያ ጊዜ እንደማንኛውም ሰው ሳይክል መንዳት ምን አይነት ስሜት እንዳለው ያሳያት ልጅ እንደሆነ ትነግራታለች። ቀጠለችና እናቷ ፒያኖ ላይ በነበራት ግትር አቋም የተነሳ እሷ የራሷን ኑሮ እስከዛሬ ሳትኖር እንደቆየች ትገልጻለች። ከአሁን ወዲያም ፒያኖ መማር እንደማትፈልግና ሕይወቷን በራሷ መንገድ መምራት እንደምትፈልግ እየጮኸች ትነግራታለች። እናትየውም ባለማመን ስሜት ምን እያለች እንደሆነ ደጋግማ ትጠይቃታለች። በማግስቱም ቻሲክ አለባበሱንና የፀጉር ስታይሉን ጭምር በሙሉ ቀይሮ የዩንሱል ቤት ደጃፍ ይሄድና ይጠብቃታል። ከዚያም ስትመጣ ሳይክሉ ላይ አስቀምጧት ወደ ትምህርት ቤታቸው ጉዞ ይጀምራሉ። እሷም ማታ ላይ ከእናቷ ጋር ያደረጉትን ንግግር እንደሰማ እርግጠኛ ነበረችና አንድ የፈለገውን ውለታ ልትውልለት ዝግጁ እንደሆነች ትነግረዋለች። ስለሆነም ቻሲክ ወደሚያዘወትረው አንድ ዋሻ መሳይ ስፍራ ይወስዳትና እዛ ባለው ፒያኖ አንድ ሙዚቃ እንድትጫወትለት ይጠይቃታል። በመጀመሪያ ላይም ዩንሱል በቁጣ ትጮህበታለች። ደጋግሞ ሲጠይቃት ግን በጥያቄው ተስማማና መጫወቷን ትጀምራለች። ቻሲክም በችሎታዋ ተደሞ የሚለው ይጠፋዋል። ካፍታ በኋላም ተማሪዎች ስፖርት ለመስራት ክፍላቸው ውስጥ ትጥቃቸውን እየቀያየሩ ሳሉ ቻሲክ ዩንሱልን ነጠል አድርጎ ወደ ሌላ ክፍል ይወስዳትና እሱ ደጅ ላይ ሆኖ እንደሚጠብቃት ገልጾ ፈታ ብላ ልብሷን እንድትቀይር ይነግራታል። እሷን በጨዋታ መልክ በዱላዋ መታ እያደረገች ከክፍሉ ታስወጣዋለች። ቻሲክ ለአፍታ ከደጃፉ ላይ ዞር እንዳለ ግን አንድ ተማሪ ተደብቆ ዩንሱልን በስልኩ ይቀርጻት ጀመር። እንዳጋጣሚ ሆኖም ጂንሞክ ከመቀጽበት ከተፍ ብሎ ልጁን ይጥለውና ጓደኞቹ መጥተው እስኪያስጥሉት ድረስ አስተኝቶ ይቀጠቀጠው ጀመር። አመሻሹ ላይ ጂንሞክ ከቤተሰቡ ጋር እራት ለመብላት ተቀምጦ ሳለ አባቱ በማግስቱ ማታ ላይ የሚካሄደው የጓደኛው ሰርግ ላይ ፒያኖ ለመጫወት ዝግጁ እንዲሆን ለልጁ ይነግረዋል። ጂንሞክ ግን በግጭቱ ምክንያት እጁን ተጎድቶ ነበርና እጁን ለአባቱ እያሳየው መጫወት እንደማይችል ይነግረዋል። አባትየውም ቀለል አድርጎ ለሁለተኛ ልጁ ሌላ ተተኪ ሙዚቀኛ እንዲፈልግለት ይነግረዋል። በዚህ ጊዜም ጂንሞክ በንዴት ተሞልቶ አባቱ ስለተጎዳው እጁ አንድ ነገር እንኳን ሳይጠይቀው ሙሉ ጭንቀቱ ስለ ሰርጉ ብቻ በመሆኑ የተሰማውን ሐዘን ይነግረዋል። በማግስቱ ጠዋት ቻሲክ ትምህርት ቤታቸው ውስጥ የተለጠፈውን ማስታወቂያ ለመመልከት እየተጣደፈ ይሄዳል። የፒያኖ ውድድር እንዳለ የሚገልጸው ማስታወቂያ ሲመለከትም በርትቶ በመዘጋጀት ማሸነፍ እንደሚችል እርግጠኛ ይሆንና ለመሳተፍ ይወስናል። የንግግሩን የሰሙት በዙሪያ የነበሩት ተማሪዎች እየተሳለቁበት በምንም ተአምር ሁሉንም ነገር በ3 ወራት ውስጥ ብቻ መልመድ እንደማይችል ይነግሩታል። ሆኖም ግን ቻሲክ በሐሳቡ ጸንቶ ችላ ብሏቸው ይሄዳል። ከዚያም በቀጥታ ወደ ዩንሱል ያመራና ውድድሩ ላይ አብራው እንድትሳተፍ ይጠይቃታል።
እሷም ተገርማ በአጭር ጊዜ ዝግጁ ሆናለሁ ብሎ ማሰቡ አልተዋጠላትም ነበርና እስከዛሬ ለዓመታት ሲማሩ የነበሩትን ልጆች ለመስደብ እየሞከረ እንደሆነ ጠይቀው ጥያቄውን ወዲያውኑ ውድቅ ታደርግበታለች። በኋላ ላይ እንደተለመደው ሳይክሉ ላይ ወጥተው እየተጓዙ ሳሉ ቻሲክ ስለ ውድድሩ ያለማቋረጥ ማሰቡን ይቀጥላል። በሐሳብ ተሞልቶም ወደዚያው ዋሻ ያመራሉ። ከዛም ቻሲክ ኮስተር ብሎ ባለፈው እዛ ቦታ ላይ የተጫወተችው ሙዚቃ ራሱን መጫወት ከቻለ እድል እንድትሰጠው ይጠይቃታል። እሷም እንደማይችል እርግጠኛ ሆና እየሳቀች እሺ ትለዋለች። ቻሲክ ግን ባልጠበቀችው መልኩ ሙዚቃውን በልዩ ሁኔታ ይጫወተዋል። የተለየ የተፈጥሮ ተሰጥኦም እንዳለው ዩንሱል ራሷ ማመን ትጀምራለች። ተጫውቶ እንደጨረሰ ወደ እሷ ዞር ይልና አሁንም ውድድሩን ለመቀላቀል ያለው ፍላጎት ርባና ቢስ ነው ብላ ታስብ እንደሆነ ይጠይቃታል። እሷም ሐሳቧን መቀየሯን ገልጻ ውድድሩ ላይ አብራው ለመሳተፍ ፈቃደኝነቷን ትገልጽለታለች። በሌላ በኩል ሃንሚዮንግ የተባለ ኦስትሪያ ውስጥ የሚኖር ታዋቂ ፒያኒስት ቢሮ ውስጥ ሆኖ ፒያኖውን እየተጫወተ እናያለን። ረዳቱም ከተለያዩ አድናቂዎቹ የተላኩለትን በርካታ ደብዳቤዎች ይዞ ብቅ በማለት ያቋርጠዋል። በመቀጠልም ሃንሚዮንግ አንድ ባንድ እየከፈተ በፈገግታ ታጅቦ ማንበብ ይጀምራል። አብዛኞቹ ደብዳቤዎችም ከልጁ የተላኩ ነበሩ። ረዳቱም እስካሁን ድረስ ለምን ልጅ እንዳለው እንዳልተናገረ ሲጠይቀው እሱም ልጅ እንደነበረው ሳያውቅ በመቆየቱ የተነሳ እንደሆነ ይመልስለታል። ቻሲክም በደብዳቤው ላይ ከዩንሱል ጋር ዝነኛ ውድድር ላይ ሊሳተፍ እንደሆነ ገልጾ ነበርና ሃንሚዮንግን በዚህ አጋጣሚ ኮሪያ ሄዶ ልጁን በአካል ለማግኘት ይወስናል። ዋሻ ውስጥ የነበሩት እነ ቻሲክም ውድድሩን ለማሸነፍ በቁራጥነት ይስማማሉ። ዩንሱል በእርግጥም ውድድሩን ካሸነፉ ዳግም ፒያኖ መጫወት እንደምትጀምር ትነግረዋለች። እሱም ይሄንን ሲሰማ ሕይወቱንም ቢሆን መስመር ላይ አድርጎ እንዲያሸንፉ እንደማያደርግ በደስታ ይነግራታል። ከዚያም በስምምነታቸው መሰረት ለውድድሩ ስልጠናቸውን ይጀምራሉ። ዩንሱል በየዕለቱ በምትሰጠው ስልጠናዎች ላይ ጥፋት ባጠፋ ቁጥር እየጮኸች ከባድ ሰው እየሆነች ትመጣለች። እነ ጂንሞ ክፍል ውስጥ እያሉም መምህርቷ ለምን ጂንሞ እስካሁን ድረስ ለውድድሩ ስሙን እንዳላስገባ ትጠይቀዋለች። እሱም አብሮት የሚሳተፍ ሰው ገና ስላላገኘ እንደሆነ ይነግራታል። በመቀጠልም ጂንሞ ዩንሱል ጋር ይሄድና ምንም የማያውቀውን ቻሲክ እንደ ተጫዋች አጋሯ ስለመረጠችው ምን አይነት ሞኝ እንደሆነች ይነግራታል። እሷ ግን በእርጋታ ቻሲክ በምን አይነት ፍጥነት ከቀን ወደ ቀን እየተሻሻለ እንደመጣና በቅርቡም የተዋጣለት ፒያኒስት እንደሚሆን ለጂንሞ ስትነግረው ቻሲክ በአጋጣሚ ከርቀት ሆኖ ይሰማታል። በሱ ላይ እያሳየች በመጣችው መተማመንም በጣም ደስ ይሰኛል። ከዚያም በደስታ ተሞልቶ አጠገቧ ይሄዳል። ከዚህ ቀን በኋላ እነ ቻሲክ ከመቼውም በላቀ መልኩ ልምምዳቸውን አጠንክረው ይቀጥላሉ። በስምምነታቸው መሰረትም አመሻሹ ላይ ትምህርት ቤታቸው ፒያኖ ክፍል ያመራሉ። በወቅቱ ጂንሞ ቀድሟቸው ገብቶ እየተለማመደ ነበርና የሆነ ድምጽ ሲሰማ ፈጠን ብሎ ጠረጴዛው ስር ይደበቃል። በመቀጠልም ዩንሱል ዛሬ ከሌላ ጊዜ ለየት ያለና ከባድ ዜማ እንደምታሳየውና በፍጥነት መጫወት እንደሚጠበቅበትም ትነግረዋለች። እሱም ለማንኛውም ነገር የነበረውን ከመጠን ያለፈ ዝግጁነት አሳውቋት የምትለውን ይሰማታል። ዩንሱል በምታሳየው መልኩ መልሶ ለመጫወት ቢሞክርም ቻሲክ ግን በተደጋጋሚ ይከብደዋል። ከዚያም ዋሻው ስር እየሄደ ልምምዱን ይቀጥላል። አሁንም ግን የዩንሱልን ስልት መከተል ይሳነዋል። አንድ ቀን በተለመደው መልኩ እየተለማመዱ ሳሉ ከባዱ የለመመዳቸው ክፍል ጋር ይደርሳሉ። በዚህ ጊዜም ቻሲክ ፈጠን ብሎ ስልክ የተደወለለት አስመስሎ የዋሻትና ጥሏት ይወጣል። ደጅ ላይ ያገኘው ጂንሞክን የሆነ ዘዴ እንዲያሳየው ቢጠይቀውም ከሱ ግን ምላሽ ሳያገኝ ይቀራል። ስለሆነም በዘዴ እንዲረዳው ለማድረግ ይወስንና ዩንሱል ውድድሩን ካሸነፈች የፒያኖ ስልጠና ለመስጠት እንዳቀደች ያሳውቀዋል። የህልሟን ደግሞ እሱም ቢሆን ማጨናገፍ እንደማይፈልግ አመኔታውን ይገልጻል። ጂንሞክን ፈጠን ብሎ ስለሷ ምንም እንደማያገባው ይናገራል። ቻሲክም ቀበል አድርጎ ከቀናት በፊት ልብሷን ስትቀይር ሊቀርጻት የሞከረውን ልጅ እንዴት አድርጎ እንደደበደበው እንደሰማ ይነግረዋል። በማግስቱም ቻሲክ የዩንሱል ደጃፍ ላይ ሄዶ ሳይጠብቃት ይቀራል። ብትደውልለትም ሆነ የጽሑፍ መልእክት ብትልክለት ምላሽ ሳታገኝ ትቀራለች። ቻሲክ በበኩሉ ዋሻ ውስጥ ሄዶ ያንን ከባድ የፒያኖ ስልት ለማግኘት እየጣረ ነበር። በሚያሳዝን ሁኔታም ሳይሳካለት ይቀራል። በቀጣዩ ቀን የውድድሩ ዕለት ነበርና ዛሬም የቻሲክን ትምህርት ቤት አለመምጣት ያስተዋለችው ዩንሱል የምታደርገው ይጠፋታል። ስለሆነም ስልኳን ለአንዲት ጓደኛዋ ትሰጣትና ለቻሲክ ዛሬ ማታ ለመምድ የማትመጣ ከሆነ ፈሪና ባለጌ እንደሆንክ አድርጌን የምቆጥረህ የሚል መልእክት እንድትጽፍላት ታደርጋለች። ማታ ላይም ጂንሞክ ለፈተና ለማጥናት እየወጣ እንደሆነ አባቱን ዋሽቶት በቀጥታ ወደ ትምህርት ቤታቸው የፒያኖ ክፍል ይሄዳል። እዚያም ከቻሲክ ጋር ይገናኛል። ቻሲክ በበኩሉ እንዴት አድርጎ ዩንሱልን እንደሚያናገራት ግራ ተጋብቶ ቆሞ ነበር። በስተመጨረሻ ግን ድፍረቱን በሙሉ ይሰበሰብና ከፊቷ ሄዶ ይቆማል። እሷም እንደመጣ ስታውቅ ያን የፒያኖ ስልት በስኬት መጫወት ችሎ እንደሆነ በተስፋ ትጠይቀዋለች። እሱም እንዳልቻለ ሊነግራት ሲል ጂንሞክ ከተፊልና እንዲዋሻት ይነግረዋል። እሷም እንዲጫወት ታዘዋለች። በዚህ ጊዜም ጂንሞክ በቀጥታ ቁጭ ይልና በስኬት ፒያኖን ይጫወታል። ዩንሱልም የተጫወተው ቻሲክ መስሏት ነበርና በደስታ ተሞልቶ አድናቆቷን ትቸረዋለች። ጂንሞክ በበኩሉ ከዚያ ቀደም ማንም ሰው ስልቱን እንደዛ ሲያደንቅ ሰምቶ አያውቅም ነበርና ስሜታዊ ሆኖ ማልቀስ ይጀምራል። በመቀጠልም ዩንሱል ያን የመሰለ ችሎታ ይዞ ፈጽሞ የፒያኖ ተጫዋችነቱን ማቆም እንደሌለበት ተመክረዋለች። ጂንሞክም በዚህ ንግግሯ ልቡ ይነካና በድጋሚ ፒያኖ ለመጫወት ይወስናል። የውድድሩ ዕለት ከደረሰ በኋላም ህዋንግ ልጇን ለመደገፍ በቦታው ትገኛለች።
ነገር ግን የፕሮግራሙ የክብር እንግዳ የቀድሞ ባለቤቷ ሃን ሚዮንግ እንደሆነ ስትመለከት በድንጋጤ ከው ብላ ልጇን ስም ከተወዳዳሪዎቹ መሃል ለመፈለግ ትሮጣለች። ቻሲክ በበኩሉ የአባቱን በቦታው መገኘት ሲያውቅ በአካል ሊያገኘው ይወስንና እየሮጠ ፎቅ ላይ ወደሚገኘው የእንግዶቹ ክፍል ያመራል። ከዛም ሃን ሚዮንግ ላይ ጠምጠም ብሎ ልጁ እንደሆነ ይነግረዋል። ሰውየው ግን ወላጅ አባቱ አለመሆኑን ነግሮት አባቱ እንደሆነ አድርጎ ሲያስብ የነበረውን ሰው ለማግኘት ሲል ብቻ እዛ እንደተገኘ ይነግረዋል። ቻሲክም በእናቱ ላይ ብስጭት ያድርበታል። ሆኖም ግን ንዴቱን ወጥ አድርጎ ይዝና ዩንሱልን ለማግኘት ይሄዳል። ከዚያም ውድድሩን ቢያሸንፉም ሆነ ባያሸንፉም ሁሌ ፈገግ እያለች በደስታ መጫወቷን እንዳታቆም ይነግራታል። በሌላ በኩል ጂንሞክ የውድድሩ ስፍራ ላይ ዞር እያለ ሳለ ከተመልካቾቹ መሃል ጆን ፊቷን ሸፋፍና ተቀምጣ እንደምትገኝ ያስተውላል። ነገር ግን ምንም ሳይናገራት ከተመልካቾቹ መሃል ተቀላቅሎ ይቀመጣል። ልክ ፕሮግራሙ ሊጀምር ሲል ግን ቻሲክ ጂንሞክ ዘንድ ይሄድና ሁሉንም ቅድመ ዝግጅት እንዳዘጋጀለት ገልጾ በምትኩ ውድድሩ ላይ ተሳትፎ ዩንሱል ማሸነፍ እንድትችል ይረዳው ዘንድ ይጠይቀዋል። ጂንሞክ ግን እያለው የነበረውን ነገር አላመነም ነበርና ግራ ይጋባል። ይህን ወሬ የሰማችው ጂዮንም ብድግ ትልና የሚለውን እንዲያደርግ ጂንሞክን ትጠይቀዋለች። ከዚህ በኋላም ቻሲክ እናቱን አግኝቷት ለምን ስለ አባቱ ማንነት እንደዋሸችው ይጠይቃታል። እሷን በስፖርት አማካኝነት በደረሰበት ጉዳት ፍላጎቱ በሙሉ ጠፍቶ ድብርት ውስጥ ወድቆ እንደነበር በማየቷ ለሱ ስትል ይህንን ዘዴ እንደቀየሰች ትነግረዋለች። ከዚያም እናቱን አንጠልጥሎ እዛ ዋሻ ውስጥ ይወስዳትና እንዴት አድርጎ ዕለት ተዕለት ፒያኖ ሲጫወት እንደከረመ ያሳያታል። ጂንሞክና ዩንሱል በበኩላቸው ውድድሩን ይጀምራሉ። ዩንሱል አብሯት እየተጫወተ የነበረው ጂንሞክ እንደሆነ አላወቀችም ነበርና በፈገግታ ተሞልታ ስራዋን ትቀጥላለች። የመጀመሪያ ዙር ውድድሩን በስኬት ካጠናቀቁ በኋላ ከባድ ወደ ሆነው ሁለተኛ ዙር ያመራሉ። ይህ በፍጥነት የተሞላውን ዙር እየተጫወቱ በነበሩበት ጊዜም ቻሲክም በተመሳሳይ ዋሻ ውስጥ ለመጀመሪያ ጊዜ በስኬት ያንን ክፍል ይጫወታል። ዋሻ ውስጥ የነበሩት ሰዎች በሙሉም በስራው ይደመማሉ። እናቱም የደስታን እንባዋን እያነባች ታጨበጨብለታለች። በሌላ በኩል ጂንሞክና ዩንሱልም በተመሳሳይ ውድድሩን በድልና ስኬት ያጠናቅቃሉ። በመጨረሻም ዩንሱል ሽልማቷን በፈገግታ ይዛ የተነሳችው ፎቶ ይታያል። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።